ከመላእክቱ መካከል አንዱ ሚካኤል ሊረዳ ይመጣ ነው ያለ ዳንኤል ራሱ። ማን ሊረዳ ይመጣ ነው? ከመላእክቱ መካከል ሊረዳ ይመጣ፣ ሊረዳን መጣ። አዎ ዳንኤል ቁርጥምጥምጥም አድርጎ እንዲበለው አንበሳ ውስጥ ተጥሏል። ግን ዘመዶቹ ነው የሆኑት። አያችሁ፣ የእኛ መላእክት የምናከብራቸው የምናወድሳቸው ቤተክርስቲያን ሰርተን እግዚአብሔር ከክፉ ነገር የሚጠብቁን ስለሆነ ክፉ የተባለው አንበሳ እንኳን ዘመድ የሆነው በመላእክት ነው። እየሰማችሁ ነው? በመላእክት ነው። መላእክት በእውነት በዚህ በድርሳኑ ላይም ስታገኙ መላእክት ምን ያህል ተራድበው ምን ያህል ነገሮችን ያደረጉላቸው ሰዎች በጣም ብዙዎች ናቸው። በጣም ብዙዎች ናቸው። ከዛ መካከል እኔና እናንተም ነን። ዛሬ የእግዚአብሔር መላእክት ለእኔና ለእናንተ ምንም አላደረጉም እንዴ? እዚህ እንዲህ አምረን የተቀመጥነው እኮ ስለጠበቁን ነው። እዚህ እንዲህ ያለነው እኮ እግዚአብሔር ስለፈቀደልን ነው። እዚህ እየሰማን ያለነው እኮ ለዚህ ክብር እንድንበቃ የፈቀደልን እኮ መላእክቱ ስላልተለዩን ነው። ቅዱሳን መላእክት ቅዱሳን መላእክት አው በእግዚአብሔር ፊት የሚቆሙት እግዚአብሔርን ያለ እረፍት የሚያመሰግኑት የኔና የናንተን ጸሎት የሚሰሙት የሰሙት ያሳረጉት የሚያሳርጉት በሉቃስ ወንጌል ላይ እንደምታገኙት ምን ሉቃስ ብቻ በእነ ዮሴፍ ሕይወት ቅዱስ እኔ ካንተ ጋር አልርቅም፣ ለዘላለም ካንተ ጋር እኔ አልለይህም። አባቶቻችን